የአሜሪካን ኢሚግሬሽን እነዚህን ዶክመንቶች ብታሟሉ የቤተሰብ አባላችሁን ለመውሰድ ቪዛችሁ ቀላል ይሆናል ብለዋል። ይህ የምትመለከቱት ህንፃ ቦሌ አደይ አበባ ስቴዲየም ፊት ለፊት ይገኛል። 90% ግንባታው አልቋል። በዚህ አፓርትመንት ላይ ለንግድና ለመኖሪያ ቤት ለምትፈልጉ ሰዎች ቦሌ ዓለም አቀፍ ኤርፖርት 10 ደቂቃ ብቻ ይፈጃል። ንግድና ለመኖሪያ የሚሆኑ የተለያዩ አፓርትመንቶች አሉት። ባለ 1፣ ባለ 2፣ ባለ 3፣ ባለ 4 መኝታ ቤቶችን በተለያዩ ካሬዎች ይዞላችሁ ቀርበዋል። በዚህ ስልክ ቁጥር ላይ ደውላችሁ ቀጠሮ ማስያዝ ኑሮም ለስራም አመቺ የሆነበት ስፍራ ላይ ይገኛል። ይሄ አፓርትመንት ማከራየት ገዝታችሁት መስራትም ትችላላችሁ። በዶላር ማከራየትም ይቻላል። ይህንን አፓርትመንት ለማግኘት ለምትፈልጉ በዚህ ስልክ ቁጥር ላይ ደውሉልን። መልካም ጊዜ። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ የቪዛ የኤምባሲ መረጃዎችን ወደ እናንተ እናደርሳለን። የአሜሪካን የፋሚሊ ቪዛ ምን መስፈርቶች አሉት፣ እንዲሁም አስፈላጊ ዶክመንቶችን እንዴት አድርጋችሁ ማደራጀት ትችላላችሁ እናያለን። ኢትዮ ትራቭሎች ነን። ከቪዛ ከኤምባሲ ጋር በተገናኘ የተለያዩ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱ። ሀሳብ አስተያየት፣ ጥያቄ ደግሞ ካላችሁ ኮሜንት ላይ አስቀምጡልን። አይዋለው ለእናንተ ጥያቄዎች መልስ የሚሆኑትን ወደ እናንተ መልሼ ያደርሳለሁ። የአሜሪካን የፋሚሊ ቪዛ ምን መስፈርቶች አሉት? ጋቸው ዶክመንቶችን በዝርዝር እናያለን። አብራችሁን ቆዩ። ዶናልድ ትራምፕ ከመጡ በኋላ በ2024-25 አብዛኛው የፋሚሊ ቪዛ እና ሌሎች ዶክመንቶች አብዛኛው የቪዛ ሲስተሞች እንደተቀየሩ ይታወቃል። ከዚህ ውስጥ ደግሞ የፋሚሊ ቪዛ አንደኛው ነው። ከዚህ በፊት እናት አባት ልጆቹን ወይንም ደግሞ እህት ወንድሞቹን የሚወስዱባቸው የቪዛ ሂደቶች ሙሉ በሙሉ በሚባል ደረጃ ተቀይረዋል። ይሄ ደግሞ ከአኮሞዴሽን ጀምሮ ከሚያስይዙት የባንክ ስቴትመንት እንዲሁም ደግሞ የተለያዩ ዶክመንቶች ጋር በተገናኘ የተጨመረባቸው አዳዲስ ደንቦች አሉ። ይህንን የሚያደርገው ደግሞ የናሽናል ቪዛ ሴንተር ነው። ተፈጻሚነቱም በአሜሪካን ኢሚግሬሽኖች ወይም በአሜሪካን ዩኤስአይኤስ ማለት ነው። ዩኤስአይኤስ እነዚህን የአሜሪካን ኢሚግሬሽን ህጎችን ተፈጻሚ የሚያደርግበት በዋነኝነት ከአሜሪካን ደህንነት ጋር በተገናኘ እንዲሁም ደግሞ በፋሚሊ ቪዛ ትክክለኛ ያልሆኑ ዶክመንቶች ወይንም ትክክለኛ ያልሆኑ ዶክመንቶችን የሚያስገቡ ሰዎችን ሪጀክት ለማድረግ ሙሉ መብት አግኝቷል ማለት ነው። በዚህ አዲስ አበባ የሚገኘውም የአሜሪካን ኤምባሲም እነዚህ ዶክመንቶችን የማጣራት ሙሉ ኃላፊነት ተሰጥቶታል ማለት ነው። ስለዚህ ውሳኔው የሚደረገው በናሽናል ቪዛ ሴንተር በኩል ቢሆንም ነገር ግን የአሜሪካን ኢሚግሬሽን እነዚህን የቪዛ ሂደቶችን አንድ ባንድ ሪቪው ያደርጋል ማለት ነው። ለዚህ የቪዛ ቆይታ ከ6 ወር እስከ 1 ዓመት ድረስ የቪዛ ቆይታ ሊኖራችሁ ይችላል ማለት ነው። የፋሚሊ ቪዛ አባል ውስጥ ያላችሁ በየትኛው የፋሚሊ ቪዛ አባል ውስጥ ነው የምትመደቡት የሚለውን በዝርዝር እናያለን። የአሜሪካን ኢሚግሬሽን አንደኛ መስፈርት ብሎ ያስቀመጠው አኮሞዴሽንን ነው። የመጀመሪያው ነገር አንድ ሰው እናንተን በፋሚሊ ቪዛ ወደ አሜሪካን ለመውሰድ ሲፈልግ እነዚህን ዶክመንቶችን ማሟላት አለበት ይላል። የመጀመሪያው አኮሞዴሽናችሁን ወይንም ደግሞ ለእናንተ ስፖንሰር የሚያደርጋችሁ $27,100 ያስፈልጋል። መነሻ ወይንም ደግሞ የባንክ ስቴትመንት ዲፖዚት ማለት ነው። ይህንን ማስቀመጥ ይጠበቅበታል። ከወንጀል ነፃ መሆን አለበት። እንዲሁም ደግሞ ከታክስ ፍሪ መሆን ይጠበቅበታል። ስቴት እንደሚኖርም ደግሞ መግለጽ ይኖርበታል። ይህም በናሽናል ቪዛ ሴንተር በኩል የሚጣሩ ዶክመንቶች ናቸው። ለእናንተ የፋሚሊ ቪዛ ለመላክ የሚፈልግ ሰው 2 መሰረታዊ ነገር ሊኖረው ይገባል። አንደኛው ሲቲዝን መሆን አለበት። ሁለተኛው ግሪን ካርድ ካገኘ በኋላ ቢያንስ አሜሪካን ሀገር ምንም አይነት ወንጀል ሳይፈጽም 2 ዓመት ያክል መቆየት ይኖርበታል ማለት ነው። እነዚህ 2 ግለሰቦች ወይም የቪዛ አማራጭ ያላቸው የሲቲዝን እና የግሪን ካርድ ያላቸው እናንተን በፋሚሊ ስፖንሰርሺፕ ማምጣት ይችላሉ። ኢትዮጵያ ውስጥ ያላችሁ ቀጥሎ መጠቅሳቸውን ዶክመንቶችን ማሟላት ይጠበቅባቸዋል ማለት ነው። ኢትዮጵያ ውስጥ ያላችሁ ከአሜሪካን የፋሚሊ ቪዛ ወይንም ደግሞ የፋሚሊ ኢንቪቴሽን መጥቶላችሁ ምን ዶክመንቶችን ማሟላት ይጠበቅባችኋል በዝርዝር እናያለን። የመጀመሪያው ነገር ፓስፖርት ነው። ያው ሁላችሁም እንደምታውቁት ቢያንስ ከ6 ወር በላይ ኤክስፓየር ዴት ያለው መሆን ይጠበቅበታል። የልደት ሰርተፊኬት ያስፈልጋቸዋል እንደ እድሜያችሁ ማለት ነው። እድሜያችሁ ከ21 ዓመት በላይና ከ21 ዓመት በታች እንዲሁም ከ21 ዓመት በታች ደግሞ
እድሜያችሁ ከ7 እስከ 9 ከሆነ ለብቻ የሆነ የእድሜ ካታጎሪ ስላለ እዛ ውስጥ ትመደባላችሁ ማለት ነው። ከ2 እስከ 3 የሆነ ወይም ደግሞ ከ14 እስከ 16 ደግሞ ሌላ የካታጎሪ ስላለ አፕላይ የምታደርጉበት የቪዛ አይነትም ይለያያል ማለት ነው። ከ21 ዓመት በላይ ከሆነ በኤፍ1 የፋሚሊ ቪዛ አፕሊኬሽን ነው የምትሞሉለት። እንዲሁም ደግሞ ኤፍ2ኤ የሚባል ደግሞ ከሆነ በዜግነት ልጆቻቸው አሜሪካዊ ከሆኑ ወይንም ደግሞ እናንተ አሜሪካዊ ከሆናችሁ በዜግነት አሜሪካዊ ከሆነ ባል ወይንም ሚስት የተወለዱ ልጆች ደግሞ ከሆነ ኤፍ2ኤ አፕሊኬሽን ትሞላላችሁ። እድሜያቸውም ልክ ተመሳሳይ ነው ከ7 እስከ 9 እንዲሁም ከ21 ዓመት በላይ ከ21 ዓመት በታች በተጨማሪም ከ2 እስከ 3 እንዲሁም ደግሞ ከ14 እስከ 16 በሚል እድሜያቸው ተከፋፍሏል ማለት ነው። እነዚህ የምትሞሉባቸው ፎርሞች ይለያያሉ ማለት ነው። በተጨማሪም በትዳር ጓደኝነት ላይ ያላችሁ ነገር ግን ጋብቻው ሳይፈጸም የተወለዱ ልጆችና ጋብቻው ከተፈጸመ በኋላ ልጆቻቸውን ለመውሰድ የምትፈልጉ ሰዎች ካላችሁ በኤፍ2ኤ የቪዛ አፕሊኬሽን ነው የምትሞሉት ማለት ነው። በተጨማሪም ደግሞ ከኤፍ4 ጋር በተገናኘ የእህት ወንድምን መውሰድ የምትችሉበት የቪዛ አፕሊኬሽን ነው። በየትኛውም እድሜ ክልል ላይ ቢሆኑ ይቻላል ማለት ነው። ስለዚህ ይህንን ፎርም ትሞላላችሁ ማለት ነው። ሌላኛው እንግዲህ ከሚያስፈልጋችሁ መስፈርቶች መካከል ካላችሁ የስራ ደብዳቤ ያስፈልጋችኋል ወይም ሰፖርቲንግ ሌተር ያስፈልጋችኋል ማለት ነው። ባንክ ስቴትመንት ያስፈልጋችኋል። ኢትዮጵያ ውስጥ ምንድን ነበር የምትሰሩት? የዝምድናችሁ የፋሚሊ ሜምበርሺፕ ውስጥ እህት ወንድም ጋር ከሆነ ምንድን ነው የሚያገናኛችሁ ዝምድናችሁን የሚለውን በደንብ ዝርዝር የሆነ ዶክመንት ማዘጋጀት አለባችሁ ማለት ነው። አግብታችሁ ከነበረ ያገባ ሰርተፊኬት ያስፈልጋል። ካላገባችሁም ያላገባ ሰርተፊኬት ያስፈልጋል። ከወሳኝ ኩነት እሱን ወስዳችሁ የውጭ ጉዳይ ሚኒስቴር አፕሩቭ ሊያደርግላችሁ ይገባል ማለት ነው። ከወንጀል ነፃ መሆናችሁን ሜዲካል ማረጋገጫ፣ የታክስ ኢንፎርሜሽናችሁን ማምጣት ይኖርባችኋል ማለት ነው። እነዚህ ዶክመንቶቻችሁን የአሜሪካን ኢሚግሬሽን ዶክመንታችሁን አፕላይ ካደረገላችሁ የፋሚሊ ቪዛ አፕላይ ካደረገላችሁ የቤተሰብ አባላችሁ ጋር የእናንተን ዶክመንት ያስተያያል። በዛ ሰዓት ችግር ካለበት ወይም መስተካከል ያለባቸው ነገሮች ካሉ በኬዝ ነምበራችሁ ይገልጽላችኋል። ከዛ ውጭ ግን ችግር ከሌለው አፕሩቭ አድርጎ ወደ አሜሪካን ኤምባሲ እንድትገቡ ያደርጋል ማለት ነው። አሜሪካን ኤምባሲ የተለያዩ ጥያቄዎች ይዘጋጅላቸዋል። ለነዛ ጥያቄዎች ደግሞ በሰፊው በሌላ ቪዲዮ ላይ እነግራቸዋለሁ። የፋሚሊ ቪዛ ኢንተርቪው ጥያቄዎች ምን ምን ናቸው? ምንስ መመለስ ይኖርባቸዋል? በፋሚሊ ቪዛ ወደ አሜሪካን ኤምባሲ ስትገቡ የምትከፍሉት $185 በኩል ብቻ በአቢሲኒያ ባንክ ትከፍላላችሁ። ደረሰኛችሁንና ኢንቪቴሽናችሁን እንዲሁም የዲኤስ ፎርማችሁን ይዛችሁ ወደ አሜሪካን ኤምባሲ ትገባላችሁ ማለት ነው። አሜሪካን ኤምባሲ ከገባችሁ በኋላ ቅድም ላይ ነገርኳችሁን የኢንተርቪው ጥያቄዎችን ትጠየቃላችሁ ማለት ነው። እድሜያቸው ከ21 ዓመት በታች ነው በአሳዳጊዎች ያሉ በአሳዳጊያቸው በኩል ፍቃድ እንዳገኙና ወይንም በወላጆቻቸው በኩል ፍቃድ አግኝተው ወደ አሜሪካን እንደሚሄዱ እውቅና በፍርድ ቤት የተረጋገጠ ደብዳቤ መያዝ ይኖርባቸዋል ማለት ነው። እነዚህን ዶክመንቶችን ማሟላት ይጠበቅባቸዋል። ኢትዮ ትራቭሎችንን የፋሚሊ ቪዛ እነዚህን ይመስላሉ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ የተለያዩ የአሜሪካን የቪዛ አይነቶችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። አብራችሁን ስለነበራችሁ አመሰግናለሁ። አሜን ነበርኩ አብሬያችሁ የቆየሁት። ሰብስክራይብ በማድረግ ቤተሰብ ሁኑ። መልካሙን ሁሉ በያላችሁበት ተመኘው። ፒስ